የተከለሰ የቤተሰብ ጤና መመሪያ ለከተማ ነዋሪዎች የሃይጂንና የአካባቢ ጤና አጠባበቅ ፕሮግራም ደረቅና ፈሳሽ ቆሻሻን በአግባቡ በመያዝ በማስወገድ ከንጽህና ጉድለት የተነሳ ሊፈጠሩ የሚችሉ በሽታዎችን ማለትም እንደ ተቅማጥ፣ የአንጀት ተስቦ፣ የመተንፈሻ አካል በሽታዎች፣ ትራኮማና ሌሎች ተዛማጅ ችግሮችን ማስወገድ ይቻላል። አንድ ቤተሰብ ቆሻሻን በየፈርጁ አስቀምጡ። የሚበሰብሱ ለምሳሌ የአትክልት፣ የምግብ ትርፍራፊዎች፣ ወረቀቶችና የግቢ ጥራጊዎችን ወዘተ ለብቻ፣ የማይበሰብሱ እንደ ፌስታል፣ ላስቲክ፣ ስብርባሪ ጠርሙሶች፣ ብረታ ብረቶች ወዘተ ለብቻ በመለየትና መልሶ ለመጠቀም ምቹ ሁኔታዎችን በመፍጠር በቆሻሻ ሰብሳቢዎች ላይ የሚደርሱ የጤና ችግሮችን ይከላከሉ። የተሰበሰበውን ቆሻሻ ለቆሻሻ ሰብሳቢዎች አስረክቡ ወይንም በአቅራቢያ በሚገኝ የቆሻሻ ገንዳ ውስጥ ይጣሉ። ይህም እንደ ተቅማጥ፣ የአንጀት ተስቦ፣ የመተንፈሻ አካላት በሽታዎችንና ትራኮማን ለመከላከል ያስችላችኋል። ቤተሰብ የፍሳሽ ቆሻሻ ማስወገጃ ወይም ማስረጊያ ጉድጓድ በግቢ ውስጥ በአካባቢያችሁ በሚገኝ ቁሳቁስ ወይንም በሲሚንቶ በአሸዋና ጠጠር በመጠቀም አዘጋጁ። ከላይ ወንፊት መሳይ ማጣሪያ አድርጉበት። ይህም እንደ ዕቃ፣ ልብስና የቤት እጣቢ ያሉ ከቤት ውስጥ የሚወጡ ፈሳሽ ቆሻሻዎችን በአግባቡ ለማስወገድ ይረዳል። ይህን ማድረግ በአካባቢ ንጽሕና ጉድለት የሚመጡ እንደ ጉንፋን ያሉ ተላላፊ በሽታዎችን ይከላከላል። ቤተሰብ ፈሳሽ ቆሻሻን ለፈሳሽ ቆሻሻ ማስወገጃ ባዘጋጁት ጉድጓድ ውስጥ ጨምሩ። ይህም አላስፈላጊ በሽታና ዝንብ በግቢያችሁ ውስጥ እንዳይኖር በማድረግ ቤተሰባችሁን ከሆድ ጥገኛ ትላትል በሽታዎች፣ ከመተንፈሻ አካልና ከዓይን በሽታዎች ለመጠበቅ ያስችላል። ቤተሰብ የፍሳሽ ቆሻሻን ለማስወገድ የሚከተሉት አማራጮችን ተጠቀሙ። 1. ከመጸዳጃ ቤት ጉድጓድ ጋር ማገናኘት። 2. የማዘጋጃ ቤት ፍሳሽ ማስወገጃ ቱቦ በአካባቢው ካለ ቱቦ በመዘርጋት ማገናኘት። 5. ቤተሰብ የመጸዳጃ ቤት ፍሳሽ ወደ ጎርፍ መውረጃ ወይንም የውሃ አካላት አታፍሱ። ሌሎችም ሲጥሉ ወይንም ሲለቁ ለደንብ አስከባሪ ሪፖርት ያድርጉ። ይህም የአካባቢ ነዋሪዎች እንደ አተት ላሉ ገዳይ በሽታዎች እንዳይጋለጡ ይረዳል። 2. የግል ንጽሕና እና የመኖሪያ አካባቢ ጤና አጠባበቅ። መግቢያ መልእክት። ቤተሰብ የግል ንጽሕናን ማለትም የእጅ፣ የጥፍር፣ የፊት፣ የፀጉር፣ የአፍ፣ የጥርስ እንዲሁም የገላና የልብስ ንጽሕናን በመጠበቅ የእርስዎና የቤተሰቦን የግል ጤና ይጠብቁ። ቤተሰብ ሁል ጊዜ ጠዋት ከመኝታችሁ ስትነሱ ፊታችሁን በንጹሕ ውሃና ሳሙና ታጠቡ። ይህም እንደ ትራኮማ ያሉ ተላላፊ በሽታዎችን ለመከላከል ይረዳል። 2. ቤተሰብ ጥርሳችሁን በንጹሕ ብሩሽ ወይንም መፋቂያ ጠዋትና ማታ አጽዱ። ይህም ራሳችሁን ከተለያዩ በሽታዎች ለመከላከልና መጥፎ የአፍ ጠረን እንዳይኖረው እንዲሁም የጥርሳችሁን ንጽሕና ለመጠበቅ ያስችላችኋል። 3. ቤተሰብ እጃችሁን ወሳኝ በሆኑ የእጅ መታጠቢያ ጊዜያት ማለትም
ምግብ ከማዘጋጀት በፊት፣ ምግብ ከመመገብ በፊት፣ ከተመገባችሁ በኋላ፣ መጸዳጃ ቤት ከተጠቀማችሁ በኋላ፣ የሕፃናት የሽንት ጨርቅ ከቀየራችሁ እና ካጸዳችሁ በኋላ፣ እናቶች ልጆቻችሁን ከማጥባታችሁ በፊትና ከመመገባችሁ በፊት፣ በቤት ውስጥ ለታመመ ሰው እንክብካቤ ካደረጋችሁ፣ ማንኛውንም ነገር ካነሳችሁ፣ ሥራ ከሠራችሁ በኋላ በሚገባ በንጹሕ ውሃና በሳሙና ታጠቡ። ይህም እንደ አተት፣ የአንጀት ተስቦ፣ የአንጀት ጥገኛ ትላትልና ትራኮማ ያሉ ተላላፊ በሽታዎችን ለመከላከል ይረዳል። አራት ቤተሰብ የሚከተሉትን ቅደም ተከተሎች በመጠቀም እጆን በሚገባ ይታጠቡ። እጆን በውሃ በማራስ ሳሙና መቀባት። የጣቶቹን መገጣጠሚያ በሚገባ ማሸት። የአውራ ጣት መጋጠሚያን ማሸት። ጣቶችን በመሰብሰብ የመዳፍን መሃል ክፍል ማሸት። የጣት ጥፍሮችን ማሸት። የእጅ መዳፍን የውጭ ክፍል ማሸት። በንጹሕ ውሃ እጅን ማለቅለቅ። እጅን በአየር ማድረቅ። ይህም የእጅን ንጽሕናን በአግባቡ በመጠቀም ከተላላፊ በሽታዎች ለመጠበቅ ያስችላል። አምስት ቤተሰብ ገላችሁን ቢያንስ በሳምንት አንድ ጊዜ በንጹሕ ውሃና ሳሙና ታጠቡ። ገላችሁን ከታጠባችሁ በኋላ የታጠበና ንጹሕ ልብስ በመልበስ እንደ እከክና ጭርት ያሉ የቆዳ በሽታዎችን ተከላከሉ። 6 ቤተሰብ የመኝታና የቀን ልብሶችዎን በአግባቡ በማጠብ ንጽሕናቸውን ይጠብቁ። የመኝታ ልብሳቸውን ቀን ቀን በፀሐይ ላይ ያስጡ። ይህም ተባይ እንዳይራባ በማድረግ ከተስቦ ከግርዶሽ ትኩሳትና ከቆዳ በሽታዎች ይከላከላል። 7 ቤተሰብ በወር አበባ ወቅት ንጹሕ የንጽሕና መጠበቂያ ቁሳቁስ በማዘጋጀት የግል ንጽሕናን በመጠበቅ ከተጠቀሙ በኋላ በቆሻሻ ማስወገጃ ውስጥ በአግባቡ በማስወገድ ራስዎንና ቤተሰቦን ከተላላፊ በሽታ ይከላከሉ። 3 የምግብና ውሃ ንጽሕና አጠባበቅ መግቢያ መልእክት ለቤተሰብ ምግብና ውሃን በንጽሕና በመያዝ በተመረዘ ምግብና በተበከለ ውሃ ምክንያት ሊመጡ የሚችሉ በሽታዎችን ይከላከሉ። ደህንነቱ የተጠበቀ ምግብና ውሃ እንዲያገኙ የሚከተሉትን ተግባራዊ ያድርጉ። 1 ቤተሰብ ለምግብ ዝግጅት የምትጠቀሙባቸውን ቁሳቁሶች በሳሙናና በውሃ እጠቧቸው። ይህም በብክለት ምክንያት ሊመጡ የሚችሉ በሽታዎችን ለመከላከል ያስችላል። 2 ቤተሰብ ለምግብነት የምንጠቀምባቸውን ማንኛውንም የምግብ ግብዓቶች ንጽሕናቸው ከተጠበቀ ቦታ በመግዛት በንጽሕና ያጓጉዙ። ይህም ምግቦች በበሽታ አመንጪ ተዋሲያን እንዳይበከሉና በምግብ መመረዝ ምክንያት የሚከሰቱ በሽታዎችን ለመከላከል ያግዛችኋል። 3 ቤተሰብ ምግብን በደንብ አብስለው በትኩስነቱ ይመገቡ። ይህም ምግብ ወለድ ከሆኑ በሽታዎች ይከላከላል። 4 ቤተሰብ የበሰሉ ምግቦችና ያልበሰሉ ጥሬ ምግቦችን በአንድ ላይ አያስቀምጡ። ይህም በሽታ አመንጪ ተዋሲያንን ካልበሰሉ ወደ በሰሉ ምግቦች እንዳይሰራጩ በማድረግ ተላላፊ በሽታዎችን ይከላከላል።
5. ቤተሰብ በቀላሉ የሚበላሹ ምግቦች ለአንድ ጊዜና ወዲያውኑ ሊመገቡት የሚችሉትን ያህል ያዘጋጁ። ነገር ግን በቀላሉ የሚበላሹ ምግቦችን ለተወሰነ ሰዓት ብቻ በቀዝቃዛ ቦታ ካልሆነ ግን በፍሪጅ ውስጥ አስቀምጡ። ከመመገባችሁ በፊትም በሚገባ አሙቋቸው። ይህም በምግብ መመረዝ ምክንያት የሚከሰቱ በሽታዎችን ለመከላከል ይረዳችኋል። 6. ቤተሰብ የታሸጉ ምግቦችን በሚገዙበት ወቅት የመጠቀሚያ ጊዜያቸው አለማለፉን ያረጋግጡ። ይህም በምግብ መመረዝ ምክንያት ሊከሰቱ የሚችሉ በሽታዎችን ለመከላከል ይረዳችኋል። 7. ቤተሰብ ለመጠጥ የምትጠቀሙበትን ውሃ አፉ ጠባብ በሆነ ንጹሕ ዕቃ አስቀምጡ። መቅጃውንም ለዚሁ አገልግሎት ብቻ ተጠቀሙበት። ይህም በውሃ መበከል ሊመጡ የሚችሉ በሽታዎችን ለመከላከል ያስችላችኋል። 8. ቤተሰብ ለመጠጥ ወይንም ለምግብ ማብሰያነት የሚጠቀሙበት ውሃ ያልታከመ ከሆነና ንጽሕናው ካልተጠበቀ እንዲሁም ምንጭ የሚጠቀሙ ከሆነ በውሃ ማከሚያ ንጥረ ነገር ክሎሪን በማከም ወይንም በማፍላት ይጠቀሙ። ይህም በተበከለ ውሃ ምክንያት የሚከሰቱ ውሃ ወለድ በሽታዎችን ይከላከሉላችኋል። 9. ቤተሰብ ለምግብ ማብሰያነትና ለዕቃ ማጠራቀሚያ የምትጠቀሙበትን ውሃ ክዳን ባለው ዕቃ ውስጥ አጠራቅሙ። ይህም ውሃው በተለያዩ በሽታ አመንጪ ተዋሲያን እንዳይበከል ይረዳል። 10. ቤተሰብ የውሃ ማጠራቀሚያ ዕቃዎችን ሲያስቀምጡ ከመሬት ከፍ አድርገው ያስቀምጡ። ይህም ውሃው ለአፈርና ለሌላ ቆሻሻ ብክለት እንዳይጋለጥ በማድረግ ውሃ ወለድ በሽታዎችን ለመከላከል ይረዳል። የመጸዳጃ ቤት አሰራር አያያዝና አጠቃቀም። የመግቢያ መልእክት ለቤተሰብ ንጽሕናው የተጠበቀ የመጸዳጃ ቤት በመገንባትና በመጠቀም እርሶና ቤተሰቦ ተላላፊ ለሆኑ በሽታዎች አተትን ጨምሮ እንዳይጋለጡ ማድረግ ይችላሉ። ልጆችዎንም በመጸዳጃ ቤት ብቻ እንዲጠቀሙ ከልጅነት ጀምሮ ማስገንዘቦ ልጆቹ ወደፊት በመጸዳጃ ቤት የመጠቀምን ባህል አድርገው እንዲቆዩና ተላላፊ በሽታዎችን በቀላሉ መከላከል እንዲችሉ ያደርጋቸዋል። ስለሆነም ለሁሉም ቤተሰብ አባል የመጸዳጃ ቤትን ጥቅም ማስረዳት ተገቢ ነው። አንድ ለቤተሰብ ንጹሕና ክዳን ያለው መጸዳጃ ቤት አዘጋጅታችሁ ሁል ጊዜ ተጠቀሙ። ይህን በማድረጋችሁ ቤተሰባችሁን ከተላላፊ በሽታዎች ትጠብቃላችሁ። 2. ቤተሰብ ሁል ጊዜ መጸዳጃ ቤት ከተጠቀማችሁ በኋላ እጃችሁን በንጹሕ ውሃና በሳሙና ታጠቡ። ይህም ጤንነታችሁ የተጠበቀ እንዲሆን ያደርጋል። 3. ቤተሰብ የመጸዳጃ ቤታችሁ ወለል በቀላሉ ሊጸዳ የሚችል በአቅራቢያው የእጅ መታጠቢያ ውሃና ሳሙና ያለው እጀታና በቀላሉ ሊቆለፍ የሚችል በር ያለው እንዲሁም ቀዳዳውን መሸፈን የሚያስችል ክዳን ያለው መሆን ይኖርበታል። ይህም ዝንቦችና ሌሎች በሽታ አስተላላፊ ነፍሳት እንዳይራቡ በማድረግ ተቅማጥና የአንጀት ተስቦ በሽታዎችን ለመከላከል ይረዳል። 4. ቤተሰብ የሕፃናትን አይነ ምድር በአግባቡ ማስወገድ አካባቢያችንን ምቹ ከማድረጉም በላይ ራሳችንንና በአካባቢያችን የሚኖሩ የማኅበረሰብ ክፍሎችን ከተላላፊ በሽታዎች ለመከላከል ያስችላል።